ጫናዎችን ችለን ስድቦችን ችለን ለኢትዮጵያ ትልልቅ ስራዎችን እየሰራን ያለን ፓርቲዎች ነን። ፓርቲያችን ብልጽግና የኢትዮጵያን መሰረታዊ የፖለቲካ ስብራቶችን በጥናት ለይቷል። ዋና የፖለቲካ ስብራቶቻችን ምንድናቸው ብሎ ብልጽግና የለየው ተንኮል፣ ሸር፣ ሴራ ናቸው ብሎ ነው የሚያምነው። ከዚህ አኳያ የሐሳብ ፖለቲካ ለመጀመሪያ ጊዜ ብልጽግናን ያመጣው ከዚህ በፊት በኢትዮጵያ ፖለቲካ አውድ ውስጥ መግባት አይችሉም የተባሉ ፖለቲካ ፓርቲዎች በሀገራችን ፖለቲካ አውድ ውስጥ ገብተው መንቀሳቀስ የቻሉት በዚህ በለውጥ ሰዓት ነው። ሐሳብ ብቻ ነው ኢትዮጵያን ሊያራምድ የሚችለው። እስካሁን የነበረን ጥንታዊ ታሪክ በተገቢ ቦታ ኢትዮጵያ እንዳትገኝ ያደረገን የፖለቲካችን ህመም ነው ብለን በጽኑ እናምናለን። ለዚህም ተጨባጭ ውጤት አሳይተናል። ለምሳሌ ስድስተኛው ሀገራዊ ምርጫ ላይ ጥያቄ አንስታችኋል። ስድስተኛው ሀገራዊ ምርጫን የኢትዮጵያ ህዝብ ጠዋትና ማታ ዝናብ ሳይል በነጻነት ወጥቶ መርጧል። ይሄ ለህዝባችን ያለን ክብር ምን ቦታ ነው የሚለው ነገር በዚህ አጋጣሚ መልስ እንድሰጡ እንፈልጋለን። ፓርቲያችን ብልጽግና ሙሉ በሙሉ ያንን ምርጫ ቢያሸንፍም ለመግባባት ዲሞክራሲ ካለን ቁርጠኝነት አኳያ ፓርቲዎች ተፎካካሪ ፓርቲዎች 275 የሚሆኑ ከወረዳ እስከ ፌደራል ካቢኔ ድረስ ተካተው ለኢትዮጵያ ሐሳብ ጠጠር ማሽዋ ማስተዋጽኦ እስካደረጉ ድረስ ጠቃሚ ናቸው ብሎ ለዲሞክራሲ ያለው ቁርጠኝነት ያሳየ ፓርቲ ነው። አሁንም ይሄን አጠናክረን የምንቀጥል ይሆናል። የተከበራችሁ የኢትዮጵያ ህዝቦች ብልጽግና ፓርቲያችሁ ባለፉት 5 ዓመታት ቃሉን ጠብቆ በፖለቲካው ረገድ በሁሉም ዘርፎች ላይ የፖለቲካ ምህዳሩን ከፍቶ ሚዲያዎች በነጻነት እንዲሄዱ በማድረግ እኛ ይሄ ለውጥ ከመምጣቱ በፊት 122 ሚዲያ ነበር እዚህ ሀገር ላይ። በአሁኑ ሰዓት 310 ሚዲያዎች በነጻነት በኢትዮጵያ እየተንቀሳቀሱ ይገኛሉ። በማህበራዊ ሚዲያው በተለይ ማንኛውም ዜጋ መሪያችንን ጨምሮ በነጻነት የሚተችበት ሀገር ፈጥረናል። ለዲሞክራሲ ህመሙን ሁሉ ችለን ዲሞክራሲ ለኢትዮጵያ የህልውና ጉዳይ ነው ብለን እየሰራን ነው የምንገኘው። ኢትዮጵያ ካላት ብዝሃነት ካላት ስሪት የሚያቅፍ የዲሞክራሲ ስርዓት ከሌለ እንደ ሀገር የመቀጠል ችግር አለብን ብለን በጽኑ እናምናለን። የፓርቲዎቻችን መኖር የመድብለ ፓርቲ ስርዓት ለኢትዮጵያ የአማራጭ ጉዳይ ሳይሆን ኢትዮጵያና ኢትዮጵያዊነትን ሊያጠናክሩ የሚችሉ ጉዳዮች ናቸው ብለን ነው ምናምነው። ከዚህ በፊት በኢትዮጵያ ፖለቲካ ታሪክ ውስጥ ታሪካችን የውዝግብ ምንጭ ነበር። ብልጽግና ለሀገራችን ያለው ቁርጠኝነት እዚህ በምንነጋገርበት ቦታ አድዋ ላይ የምናየው ይሄ ታላቅ ህንጻ የልካችን ልኬት አንዱ ምስክር ነው።